የባንክ አካውንታችሁ ከፋይዳ አይዲያችሁ ጋር ለማያያዝ ባንክ ቤት ድረስ መሄድ እንደማይጠበቅባችሁ ታውቃላችሁ? እቤታችሁ ሆናችሁ ኦንላይን ላይ የባንክ አካውንታችሁ ከፋይዳ አይዲያችሁ ጋር ማያያዝ ትችላላችሁ። በዛሬው ቪዲዮ እንዴት አካውንታችሁ ከናሽናል አይዲ ጋር ማያያዝ እንደምትችሉ እናያለን። ወደ ቪዲዮ መጀመሪያ ብሮዘራችንን እንከፍታለን። ደን ላይ እንመጣና id.tt/connect ብለን እንጽፋለን። ከዛ በኋላ ኢንተር እንለዋለን። ደን ወደ ፋይዳ ኮኔክት ሆም ፔጅ ይወስደናል። እንደምታዩት እዚህ ጋር የእያንዳንዱ ባንክ ስም እናገኛለን። እኛ ማስተሳሰር የምንፈልገውን ወይም የምንጠቀመውን ባንክ ከዚህ ውስጥ እንመርጥና ፕሮሰሱን እንቀጥላለን ማለት ነው። እንደ አጋጣሚ እኔ ሁሉንም አድርግ ያለውኝ አስተሳሰር ያለው የአማራ ባንክ ያላስተሳሰርኩት አለ። ለማየት ያክል በሱ አብረን ፕሮሰሱን እንዴት ሊንክ እንደምናደርግ አብረን እናያለን ማለት ነው። አማራ ባንክ የሚለውን ኦፕሽን መጣና ቪዚት የምትለዋ ላይ ክሊክ አደርጋለሁ። ደን አካውንት አስገባ ይለኛል። አካውንት አስገባለታለሁ። ኮንፈርም አካውንት እለዋለሁ። ደን ወደ ስልኬ ኦቲፒ ይልክልኛል። ያን ላክልኝን ኦቲፒ አስገባለሁ ማለት ነው። ካስገባሁኝ በኋላ ቬሪፋይ ኦቲፒ እለዋለሁ። ደን ምን ይለኛል? ዩር አካውንት ሆልደር ኔም ብሎ ስም አምጥቶልኛል። አካውንት ነምበር ያም ደን ቬሪፋይ ሳይኔትስ የሚለውን ክሊክ አደርጋለሁ ማለት ነው። ደን ሁለት ኦፕሽኖችን አምጥቶልኛል። የመጀመሪያው በባዮሜትሪክስ፣ ሁለተኛው ደግሞ በኮድ ይለኛል። ኮድ የሚለውን ኦፕሽን ሁለተኛውን እመርጥለታለሁ ማለት ነው። እዚህ ጋር ምን አለኝ? የፋይዳ ነምበር አስገባ ይለኛል። ደስ ያለንን ከሁለት አንዱን እናስገባለን። ሴንድ ኮድ እንለዋለን። ወደ ስልካችን ኮድ ይልክልናል ማለት ነው። የላከልንን እናስገባለን ማለት ነው። አስገባን በኋላ ቬሪፋይ እንለዋለን። ደን ወደ ታች እንወርድና አለው የምትለዋን ኦፕሽን ክሊክ እናደርጋለን። ፕሮሰስ ያደርጋል። ናው ሪቪው ኤንድ ኮንፈርም KYC ቬሪፊኬሽን ሪኩዌስት ይላል። እዚህ ጋር እንደምታዩት ዝርዝር መረጃ አምጥቶልናል፣ የአይዴንቲቲያችን ማለት ነው። እታችን መጣና ኮንፈርም ኤንድ ሰብሚት የሚለውን ኦፕሽን እንመርጥለታለን ማለት ነው። እሱን ኦኬ እለዋለሁ። ዩር KYC ቬሪፊኬሽን ሪኩዌስት ሃዝ ቢን ሰብሚትድ ሰክሰስፉሊ ይለኛል። ኦኬ አስተሳስረን ጨርሰናል ማለት ነው። ሌሎቹንም የምትፈልጓቸው ባንኮች እንደዚህ አይነት መልክ ኤግዛክትሊ ተመሳሳይ አይሆንም ፕሮሰሱ። የእያንዳንዱ ባንክ የተለያየ ፕሮሰስ ነው ያለው። ሌሎቹ ሃርሞናይዝ ስላደረኩኝ ለማሳየት ያህል ነው የኛውን ያሳየኋችሁ። ግር የሚላችሁ ሞክራችሁ እምቢ ካላችሁ ደግሞ ኮመንት ላይ ያሳውቁኝ። በእነዚህ አይነት መልኩ የምትፈልጉትን ባንክ ሃርሞናይዝ ማድረግ ትችላላችሁ ማለት ነው። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑ። See you in the next video.